ሰላም ሰላም ውድና የተከበራችሁ የብርሃን ሚዲያ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለውኝ እግዚአብሔር ይመስገን። እንግዲህ በጣም ብዙዎቻችሁ ጥያቄ ስትጠይቁኝ ነበረ። ጥያቄያችሁ ምንድነው? ካርታና ፕላን ያለው ወይ ደግሞ ህጋዊ ቤቶች ይፈርሳሉ ወይ ብላችሁ ጠይቃችሁኛል። አዎ ይፈርሳሉ። ህጋዊም ሁኚ ምንም ሁኚ ጨረቃም ሁኚ ፎቅ ኑርሽ በብሎኬት በእንጨት ማንኛውም ቤት ሻሸመኔ ላይ በአሁን ጊዜ እየፈረሰ ነው። ምንድነው ምክንያቱ ካላችሁኝ፣ መንገድ አዲሱ መንገድ ወይ ደግሞ አሁን ልማት በሚባለው ላይ ማንኛውም ቤቶች ይፈርሳሉ ማለት ነው። ልብ ብላችሁ እንድታዳምጡ የምፈልገው ምንድነው፣ ካርታና ፕላን ስለሌለሽ ጨረቃ ቤቶች እየገዛችሁ ምናምን ለምትሉ ካርታና ፕላን አለው ቤታችን፣ ጨረቃ አይደለም። እኔ አውጥቻለሁ። ስለዚህ ማንኛውም አይነት ቤቶች ናቸው የሚፈርሱት። መሀል ከተማ ላይ ያለው ወደ ታች ወደ ገጠር አካባቢ መግቢያ ላይ ያለው ብቻ መንገድ ይድረስበት እንጂ ምረት የለውም። እና ዝም ብላችሁ ያልገባችሁን ነገር ለፍታችሁ ጨረቃ ቤት እየገዛችሁ ምናምን የምትሉት ኮመንት ላይ በቃ ሻሸመኔ ላይ በማንዲስ ማሳይታችሁ፣ ለምሳሌ በጣም በተደጋጋሚ በማንዲስ አሳይታችሁ ይሄ ቦታ መንገድ አይነካውም ብላችሁ ትላልቅ ቤቶች የሚያሰራችሁ እንዳጋጣሚ ካላለፈ በስተቀር በአዲሱ የመንገድ ዝርጋታ ወይ ደግሞ በልማት በተባለ ላይ ካለ አለ ነው። በቃ ምንም አይነት ምረት የለውም ማለት ነው። ስለዚህ የኔ ብቻ አይደለም መላ ሻሸመኔ ማለት ይቻላል። አንዳንዴ መንገዱ ላይ ማን ነው የሚሄደው ላ ነው የሚያስብለው፣ እውነት ለመናገር ማለት ነው። የመንገዱ ብዛት ማለት ትንሽ እንደተራመድ መንገድ አለ። የመንገዱ ብዛትና የህዝቡ ሻሸመኔ ላይ ያለው ህዝብ ራሱ አይመጣጠንም፣ እውነት ለመናገር ማለት ነው። እና መሀል ከተማ ላይ ከፈለጋችሁ ሙሉን ገብቼ ላሳያችሁ እችላለሁ፣ ከተማ ላይ ወጥቼ ማለት ነው። ኢቭን አሁን ለምሳሌ ትልቅ ኢንተርናሽናል ሆቴል የሚባለው ጃሎ ነው አይደለ? ሻሸመኔ ላይ ጃሎ እንግዲህ መሀል አቦስቶ እንደወጣችሁ ጉጌቲው ላይ ነው ያለው፣ አቦስቶ እንደወረዳችሁ ማለት ነው። ስለዚህ መሀል ከተማ ላይ ነው ያለው እሱ በአስፋልት ታጅቦ። እሱም አሁን 10 ሜትር ይፈርሳል። የማይፈርስ የለም። በቃ ባጭሩ ስነግራችሁ ማለት ነው፣ የማይፈርስ የለም። ስለዚህ ውዶቼ አንዳንዶች ሰዎች እግዚአብሔር ያስመለጣችሁ፣ አንዳንዴ የምንናገረውን ማሰብ መቻል አለብን። በአጠቃላይ በቃ ስደት ሰርተን ሻሸመኔ መሬት የገዛን ካርታና ፕላን ያወጣንለት እንደዚህ በብሎኬት ጥሩ ቤት የሰራን ሰዎች በቃ አፈር በላን ማለት ነው። እና ምን ብዬ ልንገራቸው፣ እኔ በጣም ነው የከፋኝ እውነት ለመናገር። እኔ አይደለም መዳም ቤት ማንኛውንም ስራ ብሰራ ስደት እጄ እንትን አልልም። ምክንያቱም ኢትዮጵያ ተቀምጬ የ2017 እንግዲህ ልጄን አጥቻለሁ። 2018 ያው አሁን ደግሞ ድጋሚ እንደዛ የለፈውትን ልፋቴን አጥቻለሁ። ሰው ነኝ፣ ይሰማኛል። ስለዚህ ውስጤ በጣም ተጎድቷል እውነት ለመናገር። ምንም ነገር ማሰብ የምችልበት ሰዓት ላይ አይደለሁም። ምን አሁን በቃ ስደት ሄጄ መስራት ቤት ኖረኝ አልኖረኝ ብዙም አያሳስበኝም። ምክንያቱም እንዲህ የሚሆን ከሆነ ተለፍቶ ማለት ነው። ለዛ ውድ ጓደኞቼ ዝም ብላችሁ አታውሩ ለማለት ፈልጌ ነው። አሁን ደግሞ ሌላ አዲስ ልነግራችሁ የምፈልገው ምንድነው፣ ቤት ያላችሁ ቤት የገዛችሁ ሻሸመኔ ላይ ቤት የገዛችሁ ልጆች መንገድ ያልነካላችሁ ከመንገድ የተረፈላችሁ ምንድነው የምታረጉት? ቶሎ ብላችሁ ህጋዊ ማድረግ መቻል አለባችሁ። ህጋዊ ካልሆነ ከአመት በኋላ ይወረሳል ይባላል ሻሸመኔ ላይ ማለት ነው። እንዴት ነው? ከመንገድ የተረፈልሽን 140 ካሬ ካለሽ ቶሎ ብለሽ ህጋዊ ካርታና ፕላን ማውጣት አለብሽ፣ ግብር መገበር አለብሽ። እነዚህን ነገሮች ማስተካከል መቻል አለባችሁ፣ ቤታችሁ የተረፈላችሁ ማለት ነው። እኔ ለጠየቃችሁን ጥያቄ ግን ያለኝ መልስ ይሄ ነው ማለት ነው።
መልሱን መልሽላችኋለሁ ብዬ ተስፋ አደርጋለሁ። ጨረቃ ቤቶች አትግዙ እያልናችሁ ገዝታችሁ ጨረቃ ቤቶችን እያጋዛሽ ምናምን ላላችሁኝ እንግዲህ እኔ እግዚአብሔር ይመስገን ያለ ባለቤቱ ፍቃድ ያጋዘውትም የለ። ኢቭን ለምሳሌ አንድ ልጅ አረብ ሀገር ቁጭ ብላ መሬት ፈልጊልኝ ብትለኝ ፈልጌላት ዘመዶቿ መጥቶ ነው ስለዛ የሚወስኑት፣ እኔ ፈልጌ ቦታውን ከማግኘት ውጪ ማለት ነው። ስለዛ ያ ደግሞ ይሄ ይመጣል ብዬ የትኛውንም ነገር አስቤ አይደለም። ማንም ሰው ለራሱ መጥፎ ነገር አያስብም። እኔ እግዚአብሔር ይመስገን ክራይ የለብኝም በሀገር ይኖራለሁ ብዬ በጣም ብዙ ነገሮችን ሞክሬያለሁ፣ ታግያለሁ። ግን አሁን አልቻልኩም፣ በቃኝ፣ በጭራሽ አልቻልኩም። ስራ ስል በግብር እንደዛ አድርጎ ወደ ቤት መለሱኝ። ዩቲዩብም ደግሞ እንደምታዩት ምንም እያደገልኝ አይደለም፣ እኔም እየሰራው አይደለም። ምክንያቱም ብዙ ነገሮች አሉ እውነት ለመናገር በቃ ማብራት ላይኖር ይችላል። ማብራት ሲገኝ ደግሞ ለልጆቼ ጎሮሮ ወዲህ ወደዛ ስል ይመሻል ይነጋል። እውነቱን ስነግራችሁ ምንም ከእናንተ የምደብቀው ነገር የለም ስለ እውነት ለመናገር። ስለዚህ ህይወት ከባድ ነበረች ኢትዮጵያ ባለው ሰዓት ማለት ነው። አሁን ግን ያው በወሰንኳቸው ውሳኔዎች እግዚአብሔር እንድረዳኝ በየሃይማኖታችሁ ጸልዩልኝ። ከዚህም በላይ ምንም ልላችሁ አልችልም። ውድ ጓደኞቼ በጣም ወዳችኋለሁ፣ አከብራችኋለሁ፣ አመሰግናለሁ። ለጠየቃችሁኝ ጥያቄ መልስ ልሰጣችሁ ብዬ ነው ዛሬ የመጣሁት። በሄዳችሁበት ሰልፍ፣ ኢሚግሬሽን ብትሄዱ ሰልፍ፣ እንትን መናኸሪያ ብትሄዱ ሰልፍ ከባድ ነው በቃ በአጠቃላይ። ምክንያቱም እንዲህ ነው ልላችሁ አልችልም፣ ይገባችኋል ማለት ነው። እዛ ሆናችሁ የምትሰሩት ግን አሁን ኦሮሚያ ክልል የገባ ስለ መንገድ ዝርጋታ ወይ ደግሞ አዲሱ መንገድ ሌሎች ክልሎችንም ሊገባ ስለሚችል እስኪ መጀመሪያ ብራችሁን ያዝ አድርጋችሁ ያለውን ነገር አጣሩ። አትስሩ፣ በቃ ቤትም አትስሩ፣ ቤትም አትግዙ። እስኪ ነገሮችን ለማጣራት ሞክሩ ነው ምላችሁ። ይሄ የኔ ሀሳብ ነው፣ የኔ ምክር ነው። እንግዲህ ውዶቼ በያላችሁበት ሰላም ሁኑልኝ። እወዳችኋለሁ፣ አመሰግናለሁ። ፕሊዝ 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 ቪዲዮውን ሼር አድርጉ፣ ባትወዱትም ሼር አድርጉ። ምክንያቱም ለኔ ይጠቅመኛል የእናንተ ሼር ማድረግ ማለት ነው። ቢያንስ ኢንተርኔቴን እንኳን ብከፍል ሌላውን ባልችል እባካችሁን ቪዲዮውን ሼር አድርጉልኝ። ከልብ አድርጌ አመሰግናለሁ። መልካም ቆይታ